በዚህ መጣ ነው ባጣራ በያሳቁት እንጂ ሌባ ነው ሱማው ያው ሲሎለ ከይጃሉ እንዴት ልጅ ላገላገኛ ነው ጀለስ መጥቻለሁ መሰለኝ በዛ ላይ አራቱ ነው የትኛው ነው ጀለስ ይሄ ነው ጀለስ ነው ያደረሱ አሁን ያልኩ እኮ ነው ምንድነው ይቅርታ ለጥራግልህ ቸኝነቴ ይሻለኛል ቸኝነቴ ሃይ መተውት እንችላለን እሺ ሃይ ተዋወቅን ከዛ በኋላ ላይ እኔና አንቺ ጓደኛ እንሆናለን ከዛ ከጧት ከማታ ቀኑን ሙሉ እናወራለን ከዛ ይሄ ነገር ያርግና ጓደኝነታችን ወደ ፍቅር ይቀየራል ከዛ በኋላ ላይ ስለወደፊታችን ምናምን እናወራለን እናቀዳለን ከዛ በኋላ ላይ አንቺ ሌላ ወንድ ታገቢያለሽ እና እኔ ምን ቤት ነው የምቃጠል ይሄ ምን አባቱ እኔ እናንተ መቀለጃ ነው እኔ ካንቺ ተሻለ አግኝቻለሁ የምትለኝ ማለት ነው ድሮም ቦን ዝንብ ቆሻሻ እንጂ ማር አይታየውም ገባ እኮ ማሩ የታል ማሩ ማር ብላለች አይደል ማሩ የታል ማሩና ሳይና ጉፋያ አቤት ሰላም ነው ጋሼ አዎ እዚህ ቤት እርሶ ነው የምኖሩት አዎ እኔና ባለቤቴ ነው እዚህ የምኖረው አዎ ይኸው ጋሼ እኔ ላጤ ነኝ ብቻዬን ነው የምኖረው ሚስት ያላገባው በቃ እንደታሰረ ውሻ ማለት ነው ማታ ማታ አበትኩኝ እኮ ስራት አይኖርም እንደ ለኛም ያስበዋል ማለት በቃ እኔ ሰላም አጥቻለሁ ከእናንተ ቤት ጀርባ እኮ ነው የሚኖረው የእናንተ ቤት ይሄ ሲሆን የኔ ቤት በጀርባ በኩል እኮ እና እኔ ምን አደረኩ እርሶ አሁን ከባለቤቶ ጋር ማታ ማታ ፍቅር ሲሰሩ እኔ ሰላም አጣሁኝ እኮ ቤት ተሳስተ እንዳይሆን ኧረ እዚሁ የኛው ቤት ድምፅ ለምን ነው ከፍ ያርቆ የሚጮሁት ማታ ኢላቤ በቃ ድምጻቸው አልቻልኩም እኔ በተለይ የባለቤቶች ምንድን ነው እየቀንሱት እንጂ ያለቅሱ እንዳይሆን አባቴ እኔ ማታ ዘበኛ ነኝ እዚህ እመጣለሁ ወይኔ ማንነቴን አልሰማም ነው እህትህን የሚስማት ዳቦ ቢነፋፋ ከመገመጥ አይልፍም ኧረ ጅልስና ምን ሆነ ነው አንተ አትነግረኝም በጊዜ ሳይሰማው ቀልደኛ ነው እናቴ ላቁላላው ይሄን በድስት ይሄ ነው ኧረ በያ ማን አቶ ሳምሻት ወይ ብራን ወይ እሱ ነው እንትን ሰፈር ጠፍቶ ነው አይደል እሱ ነው የመታት ሰፈር ጠፍቶኝ ነው እኔ አልጠፋኝም እሱ ነው የመታት እህቷን ሳምሻት የሚዶር ይሰማናልና የእሱ ትራት እንዴ በደንብ አልሰማትም አውራኝ እኮ በደንብ አልሰማትም ነበር አባቴ ለሰባብለ ነው እንዴ ይኸውልህ ሰፈር ስምህን እያጠፋ ምን ሰው መስሎሃል አባቴ ነው አባ እሱ ነው የመከረኝ እንደዚህ በል እያለ እሱ ነው ሄሎ አቤት ማን ልበል ዶክተር አመላላሽ ሰላም ነው የማን አባ ነው አመላላሽ አንተ ዶክተር አስመላሽ ነኝ ማን ነህ አላወቀኝም እንዴ አስታጥቄ ነኝ ምንቄ አስታጥቄ የረሳኸኝ እንዴ እንደውም ባለፈው ጆሮዬን አሞኝ መጥቼ የሽንት ምርመራ ያዘዝክልኝ የመድኃኒዓለም ያለ አንተ እኔ ነኝ ጆሮህን አሞ የሽንት ምርመራ የማዝልህ እሱ ይገርምሃል እንዴ ጭራሽ ውጤቱን እኮ አይተህ እርግዝና ሊሆን ይችላል ጆሮህን የደፈነው አስወርደው ሁሉ ብለኸኛል እኮ አስወርደው ኧረ በፈጠረ የሰው ስም አታጥፋ የሰው ስም አታጥፋ ምናምን ትላለህ እንዴ ጆሮዬን አጥፍተህ ጆሮ ምን ሆነ ሰውዬ ይኸው እየሰማኸኝ አይደል እንዴ እና ዛሬ እኮ ሰኞ ነው ቅዳሜና እሑድ ነው የሚዘጋው ያንተ ጆሮ የመንግስት መስሪያ ቤት ነው እንዴ ቅዳሜና እሑድ ብቻ የሚዘጋው ልትከራከሪ ነው እንዴ ጭራሽ እኔን የማውቀው በሽታዬን አንተ ይኸውልህ ወንድሜ ጆሮ የሰንበት ቀንን እየጠበቀ የሚዘጋ ከሆነ ይሄ በሽታ አይደለም ሰይጣን ነው እሺ ጸበል ሂድ ሙስሊም ነኝ አቦ የራስህ ጉዳይ ምን አባ ፈለገ ነው የደወልከው ተሳደባለህ እንዴ ጭራሽ ቆይ የጆሮ ነው የበረሮ መድኃኒት ነው የሰጠኝ ጆሮዬን ደፈነው እያልኩህ እኮ ነው አንተ ሰውዬ አይምሮህም ነው እንዴ የተደፈነው አይገባህም ሰው ተሳስተሃል ወይኔ አስታጥቄ ቆይ አንተ ሰውዬ ቅመህ ነው እንዲያከምከኝ ምንድን ነው የምቀመው ስኳር ልበልህ አንተ በእና እንደዚህ ኩር ትሰራኛለህ ቆይ ምን የርቀት ነው እንዴ የተማርከው እኔ አሁን ወሬ አልፈልግም ተጎድቻለሁ ካሳ ነው የምፈልገው ካሳ ያስፈልገኛል ኧረ ተው እና ምን ችግር አለው ስልኩን ልስጥህ የማንን የካሳን ነዋ ኧረ ሙድ መያዝ ነግሬሃለሁ ከዚህ በኋላ በዚህ ስልክ ብትደውል መለቶል ምን ሆናለሁ ያው አላነሳም ልልህ ነው እና ግን ዶክተር ቤተሰብ ሰላም ነዋ የኔ ወድ እንዴት ልታገባኝ ወሰንክ ግን ስለምወድሽ ደስ ይላል ግን እኮ ሙያ የለኝም ችግር የለውም ከዘመኑ ሴት የሚጠበቅ ነው አያቴ በደንብ ስላስተማረችኝ ያስተምርሻለሁ ደስ ይላል ግን እኮ ቤት ማጽዳት አልወድም ምንም እንዳታስቢ ቤታችን ሲቆሽሽ አዲስ ቤት እንከራያለን ገንዘብም የለኝም ስራ መስራትም አልወድም እኔ ምን አባቴ እሰራለሁ አንቺን ማኖር ግዴታዬ ነው እኮ የማን አባህ ጎፈሬ ልታበጥር ልክ ነህ ድንግልም አይደለሁም ይሁን
ከኑሮ በላይ የሚያታግለኝ ነገር ለጊዜው አልፈልግም። በቃ ትዳር ለመያዝ ዋና ፍራቻዎች እነዚህ ነበሩ። እንዴት ቅልል እንዳለ። ሌላም ነገር ቢኖር እንኳን ልረዳሽ ዝግጁ ነኝ። አንድ ነገር ነበር ቡቡ። ምንድነው? ብሎ ተራ ነገር ነው የሚወድ። ባውቀው ደስ ይለኛል። ካልክሽ ኳስ ጨዋታ አልወድም። እንዳትጨርሽ። ኧረ ንሳውን አምጡት። ደፋር ታገስኩሽ። እና ይገርምሻል ብሬ በዝቶብኝ እንደድመ ቆፍሬ ነው የምቀብረው ነው የምልሽ። ናሳ ላይ 4ኛ ፎቅ ጀምሬ 5ኛ ልጨርስ ነው። እሱ እንዳለቀ ወስድሻለሁ እዛ። እሺ። እና እንትና ደብረ ዘይት ደግሞ የቤት እርባታ አለኝ። ቀስ በቀስ ሁሉንም አሳይሻለሁ። ሀብት ዘጭ ነው። እና የኔ ቆንጆ አንድ ነገር ልነግርሽ አስብኝ ነበር። አሁን መሽቶብኛል፣ ማውራት አልችልም። ነገና እናወራለን። ነገ ቤት ልምጣ። ያ ተረገመው ወንድምሽሳ? እሺ። የለም እኮ የለም ሽንደቱ። እሺ። እና ደህና ደህና። እሺ። ደህና ደህና። ቤቲ የኔ ፍቅር ዛሬ ላንቺ ያለኝ ሰርፕራይዝ እጅሽ ስጪኝ። የኔ ፍቅር ይህንን ህይወት አብረን እንድንኖርና ዓለሜን በሙሉ እንድታሳምሪኝ እስካሁን ስጓጓ ነበር። ከዚህ በኋላ አብረሽ ልትኖሪ ቃል ትገቢልኛለሽ? የኔ ፍቅር ምንድነው ዛሬ እጅሽ አከረስ? አልታጠብሽም እንዴ? ወይስ ከስራ ላይ ነው የመጣሽ? ወንድሜ ተሳሳት። ጎረቤት ገባው ይመስል ዛኛው ፍቅረኛ ይኖራል። አባቴ አሬ ቅርታ ወንድሜ አይደለም እናት አልቀነሰም ፍቅሬ እስካሁኑ በቃ አዎ ይሄ እኮ ራሱን በ40 አባዛው አልቀነሰም ፍቅሬ እስካሁኑ በ40 ሲባዛ 4 ደቂቃ ከምናምን ይመጣል። ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዝም። ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ የሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው። 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምጹ ከኔ ነው ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ ልጅ ወለድኩኝ እንጂ ምን አይነት መልክ ነው ወለድከው? አረ ሲያስጠላ! አረ ምን አይነት ከየት ነው? በዚህ ዘመን በ21 ደቂቃ ሲጀር እንደዚህ ብሎ የሚናገር ሰው አለ? እንግዲህ በእናትሽ በጣም ብልግና መውረድ እኮ ነው እንደዚህ ብሎ መናገር ማለት ነው። እሺ ተይ፣ እኔን አይፍሩ፣ ፈጣሪን አይፈሩ። በጣም ብልግና ነው። እስቲ ለጂ ቁጭ አባቱን አንተ መልክ አልሳተም ብስ ቁጭ ያለ ልጅ አሁን በዚህ ይሰደባል። በእናትህ ሲያድግ አይወጣል። ግን እንደዛ ተናግረው ዝም ማለት በቀላችኋለሁ። እያንዳንዷን ጉድጓድ ነው መጣ። አረ ሄደ ተበቀላችሁ። አምጣው ዝንጀሮ እንዲላት ምንድነው ሆኖ ምን እንዳስነኩብን አላውቅም። በቃ አስቸገረ ቤት ሙዚቃ በሰማ ቁጥር በቃ ተነስታችሁ ጨፍሩ። ኮንሰርት ዲስ ኦርደር ካልጨፈራችሁ ዶክተር እንትን ጆሮ ውስጥ የተከተል ነው መጣ። ከባርቻቻ ድዝልስ ነው ትውልዱ የተጠቃበት ያለ ከፍ ክፉ ባስካርጅና ጭፈራ ሰው በጭፈራ ይዝናናን። እኛ ተሳቀም ማለቃችን ቶርክ ዲስ ኦርደር ስልኬ ጠራ። ሶራ ዶክተር ጨፍር ዶክተር እያልን አደራ አለምዬ ሶራ እኔ ነው ጨፍር እንደ እኔ ዲስፕሊን አይፈቅድም አልጨፍርም። ዶክተር እንትን አትበል ጨፍር በቃ ዝም ብለህ ጨፍር። ሃይማኖት አይፈቅድም ግን እሺ የማንም አይፈቅድም ጨፍር። ልጄ እኮ ቀይራብኝ ነው አልጨፍርም። ዋው አየር እችንማ በቀላሉ ነው መንበላት። ከኋላ ተከተለኝ ቶሎ በል። ነጥቄታለሁ ተከተለኝ ቶሎ በል። ቆይ ሴትዮዋ እኮ እየሮጠች ነው። አዎ ምን ሆነ ነው የሚሮጡት እንዴ? ማዘር ቆይ ለምንድን ነው የሚሮጡት? ታዲያ ምንድን ነው ማድረግ ያለብኝ? ስልክሽን እኮ ሰርቀንሻል። ስለዚህ ደግሞ እኛን ማባረር ነበረብሽ። እኔ ተሰርቄ ስለማላውቅ ግራ ስለገባኝ እኮ ነው የሮጥኩት። እንዴ ተሰርቀሽ አታውቂም? ሌባ ምናምን አታውቂም? ኧረ እኔ አላውቅም። እንደውም ብታስተምሩኝ ከፈጣሪ ታገኛላችሁ። ኧረ በጣም ቀላል ነው። ኧረ እንደውም እናስተምራትና አብራን ትሰራለች። እንኪ አሁን ያንቺን ስልክ። እሺ እስኪ አንተ አሁን ያንተን ስልክ አንጣ። አሁን ይሄን ስልክ እሱ እየተጠቀመ እየሄደ እያለ አንቺ ትነጥቂውና ትሮጫለሽ። በጣም ቀላል ነው። ጀምሪ አሁን። አምጣው። አየህ በአንዴ ለመደች። አዎ በጣም ጎበዝ ናት። በቃ ማዘር ቁሙ። እንዴ ማዘር ቁሙ።
እንዴ ለምን እንደው ማትቆመው? ኧረ ማዘር ቆይ። ወይኔ ስልኬን ጉድ አደረከኝ። እቻሮጌ ሰራችልን፣ ተጫወተችብን። ወይኔ ስልካችን ያዙልን። እንዴ ኧረ አመለጠች እኮ። ዛሬ መጨረሻችን ነው። እዚሁ ጋር ዛሬውን ነው ፈተነው የምናድረው። እንደምን አስችሎ ወጥቶ መቆየቱ፣ በኩል ለሊት ደጁን ማየቱ አይደክመኝ ነው እንዴ የሚመስል በእውነቱ። አሪፍ ነው። ከአዲሱ መድብል ነው። ምንድነው የምታወራው? ቤት መታሽ እኮ እየገጠምሽ መስሎኝ። ቀልድ ነው እንዳያስቀው። ጨዋታ ነው ይሄ ላንተ? ኧረ ምን ጨዋታ ነው? እኔ ገጣሚ አግብቼ ግራ ተጋባው እኮ። ኖርማል ወሬ ነው ይሄ፣ ግጥም አይደለም። በፈጠር ለአንድ ጊዜ እንኳን በቁም ነገር አዳምጠኝ። በእጅ ታቅፎ ማደር እንዲህ እየጠማኝ ትንፋሽክን ተርቤ ምግብ እንዳጣለማኝ ይታይ አይደል እንዴ ካይኔ ላይ ያበቃል። ችላል መርጠህ እንደው ሲበቃም ይበቃል። ፈጣሪ ወይ ትዕግስቱን ስጠኝ። እነማን ናቸው ደግሞ እነዚህ? ጀማዎቼ ናቸው። አንዴ ይቅርታ እያወራን ነበር ተወጡልን። ብን ብዬ ስጠፋልህ ያኔ ይገባሃል። እሺ ተረጋጊ እንጂ ወይ እንደ ኖርማል ሰው አውሪ። ለምንድን ነው ቤት እየመታሽ የምታስደምሚኝ? እሺ ገጣሚ ነኝ በቃ። ሳልፈልግ ቃላት ይሰካካልኛል። ከዚህ በኋላ ትዕግስት የለኝም። አርፈህ አዳምጠኝ። እሺ ቀጥይ በቃ። ይቅርታ ይቅርታህንማ ለአፍ መሟሻ ያህል ቀን ማለፊያ አድርገው ስራ ግን ሲቀጥል አያሳዝንህም? ያኔን መናፈቄ ጭንቅህ ሳይሆን ምን መጨነቅ። ይቅርታህንማ ለአፍ መሟሻ ያክል ቀን ማለፊያ አድርገው ስራ ግን ሲቀጥል። አንቺ ያበረ ዘፈን ይወጣዋል። የዜማውን ልጨርሰው ብቻ። አንተ ግን መቼም አታድግም። ሁለተኛ አታገኘኝም። እሺ እንዴ ማለት ነው? አንቺ እኮ አዳምጪኝ እንጂ እንዴት አመራለሽ? አንቺ ዜማውን ላይ ጠፋኝ። ይቅርታውንማ